ከዜማ ጋር ምንም የማያገናኛቸው። ከዛ ይሄ ልጅ አባቱን ሲሰክሩ የሆነ ነገር እንደሚናገሩ ስላወቀ ከቤት እንዳይወጡ አድርጎ እጃቸውን እንግዲህ ከጀራነቱ ጋር ተነጋግሯል። እኔ መፈልገው አንደበቱ ላይ ያለውን ቃል ስለሆነ ቅር እንዳይልሽ አባቴ ጠጁንም አመጣለታለሁ እዚሁ እንዲለፈልፍ እንዲሁ አርጋለሁ ብሎ ሄዶ በጀሪካን ጠጅ አምጥቶ አባቱን አስለፈለፈ። አባቱ ቤት ውስጥ ሆኖ ጠጅ ይጠጣሉ፣ ቴሌቪዥን እያዩ እያወሩ ልክ በጣም ሞቅ ሲላቸው መለፍለፍ ይጀምራሉ። ግን ምናልባት እንግዲህ መንፈሱ ምን እንደፈለገ አይታወቅም። ጠጅ ቤት ሄዶ ጠጥተው እንዲመጡ ነበር የሚፈልገው። እሺ ብሎ በቃ እንዲሄዱ ፈቀደላቸው። ልክ አመሻሹ ላይ ሰዎች መውጣት ሲጀምሩ አባቱን ተነስቶ እንደገና ሲያመጣ አሁንም በመንገድ ላይ መቀባጠር ይጀምራሉ። ይሄ ሁሉ የሚሆነው ግን ለካ እንጀራ እናት የምትባለው ቤት ውስጥ ያለችው ቆራቢ ስለሆነች የእግዚአብሔር ሰው ስለሆነች እሷ እንድትሰማ ስላልተፈለገ ነው መንገድ ላይ የሚለፈልፈው መንፈሱ እንጂ እዛው መለፍለፍ ይችል ነበር። አሁን ነው የገባን እኛ። እኔ ፊት እንግዲህ ማውራት ያልፈለገው መንፈሱ እንዳይጋለጥ ስለፈራ ይሆናል ብለው ነው የሚያስቡት። ሴትዮዋ ምን ፈልገህ ነው? ዝም ብለህ እኮ ነው የምትደክመው ይላሉ ሴትዮዋ። ግን እሳቸው እንዲሰሙ ስላልፈለገ ነውና ልጁ ይሄንን ነገር ከመንፈሱ ከአባቱ አንደበት ላይ ቁልፍ የሆነ ነገር ነው ያገኘውና ቁልፍ ማለት የተቀበለው መጽሐፍ ውስጥ ያሉትን ሐሳቦች በሙሉ ከአባቱ ነው የተዋረሰው። አባቱም ደግሞ ይሄንን እንዲዋረሱት ያደረጉት አያትየው ናቸው። ልጁ ሁሉ ነገር ስለማይችል አባትየው ላይ በከፊል እንዳስቀመጡት ስለሚያውቁ አንድ ቀን መናፍስቶቹ በራሳቸው ጊዜ ይሄ ነገር እንደሚጀምሩት የታወቀ ነገር ነበረ እና ይሄን ካወቀ በኋላ ልጁ ሲሞክር ድግምቱን ሲሞክር ይሄ እንግዲህ በጣም ፍርሃት የሚባል ነገር አለ። እንዴት እንደዚህ ያደርጋለሁ? ገቢሮቹን ሳያቸው ያስደነግጡታል። አንዳንዶቹ ገቢሮች ከሰው ነፍስ ጋር በተገናኘ እንደገና ደግሞ ሊያገኛቸው የማይችላቸው ብዙ ቅጠሎች አሉ። የተሰጠው ደግሞ አልበም አለ፣ የፎቶ አልበም አለ። ምንም እንኳን አልበሙን ቢያው እዛ ቦታ ድረስ ሄዶ ይሄን ነገር የማድረግ ብቃቱም ሞራሉም የለውም። የዚህ ዘመን ልጅ ስለሆነ እንደነዛ እንደ አባቶች ገጠርም የኖረ ልጅ ስላልሆነ ለምሳሌ የተለያዩ ቅጠሎች ስም ያላቸው ቅጠሎች አሉ። ያው ለጊዜው ስለማላቃቸው ነው። እነዚህ የቅጠሎችን ስም አብሮ ገጠር ውስጥ ካልኖረ አያውቃቸውም። እሱ የሚያውቀው አበሩ ላይ ያለውን ወይ ግራዋ ይሆናል ወይ ደግሞ የሆነ ጽጌረዳ አበባ ይሆናል። የአህያ ጆሮ የሚመስሉ የሚባሉ ምናምን የሚባሉትን አያውቃቸውም። ጸመሰውር፣ ጸለብዳቤ፣ ጸለባዊት ወይም ደግሞ ምናምን የሚባሉት እንደዚህ ሲነቀሉ ዛፎቹ ከስር የወንድና የሴት መልክ ያላቸው እጽዋቶች አሉ ይባላል። እነዚህ እጽዋቶች በሃሪ ፖተር ፊልም ላይ ሁሉ ተሰርተውባቸዋል። እቺ ሃሪ ፖተርን ፊልም የምትጽፈዋ ሴትዮ ለጽሁፏ መነሻ ምክንያት የሆናት የኢትዮጵያ ብራናዎች እንደሆኑ ራሱ ዶክተር ሮዳስ ታደሰ በዩቲዩብ ላይ ተናግሯል። ሃሪ ፖተር በሚሰራበት ሰዓት ለዚህ ፊልም መነሻ ሐሳብ የሆናት የኢትዮጵያ የብራና መጽሐፍቶች ናቸውና ስራ ነው እና የወንድና የሴት መልክ ያላቸው ሰውነት አካል ያላቸው ጡት ያላት በስርዓቱ በወር ፔሪድ ወይም የወር አበባ የሚፈሳት ተክል አለች። እቺ ተክል ለብዙ ነገር ይጠቀሙባታል ይላሉና ይሄ ልጅ ስለዚህ ተክል በጣም ተመሰጥኩ ነው የሚለው። እቺን ተክል በቃ ከሁሉ የመሰጠኝ እቺ ተክል ማየት ነውና ያልነቀልኩት ተክል ነው የሚለው የለም ነው የሚለውና በድብቅ ሁሉ ደብተራ ናቸው የሚባሉ የሴት ደብተራዎች ጋር እነ ዶክተር ገሌ ጋር ምናምን ጋር በአጥር እየዘለኩ እየገባሁ ሁሉ በብዙ ነገር ሞክሬ ነበር። ነቅዬ ለማየት ብዙ ሞክሬ ያለው ወደ ጫካ ሄጄ ሁሉ ብዙ ነገሮችን እየነቀልኩኝ እየኮተኮትኩኝ ለማየት ሞከርኩኝ፣ ግን አልቻልኩም፣ ላገኛት አልቻልኩም ነው የሚለው። መልኳን ባቃትም በተለያዩ መጽሐፍቶች ላይ ሰርች እያደረኩኝ በሞክርም አላገኘኋትም ነው የሚለው እና ምናልባት በቃ የዚህ ትውልድ የዘመን ትውልድ ስለሆንኩኝ ያለኝ አማራጭ በድግምት በመድገም ብቻ እነዚህን እኔ ባፌ አጋንንት ናቸው ሰይጣን ናቸው ብዬ መጥራት ይከብደኛል ያለው እሱ ናቸው ብዬ ስለማላምንም ይሁን አላውቅም፣ ግን የሌላ ዓለም ፍጥረቶች ከሜምሮስ ዓለም የሚመጡ ኤሊያን እያልኩ ነው ራሴን የማታልለው። እሸውደዋለሁ አለ። መሸወድ ማለት ምንድነው? ይሻላል ብዬ ስለማስብ
ኤልያን፣ የሌላ ዓለም ፍጥረቶች፣ ጥበብ የሚፈልጉ ሰዎችን የሚወዱ ከሰው ጋር መስማማት መዋሃድ የሚፈልጉ እያልኩኝ ነው እንትን የምለው ቃላቱን ማድበሰብሰው ነው የሚለው። አጋንንት ማለት ወይ ሰይጣን ማለት አላቃተኝ ማለት ግን ናቸው ብዬ እንዳልደመድም አላየሁትም ባይኔ። ስለዚህ ያለኝ አማራጭ ይሄንን ቃላት እየተጠቀምኩኝ ነው መሄድ የነበረብኝ ነው የሚለውና መጽሐፍቱን ሳየው ግን እጅግ በጣም ደነገጥኩኝ። የምሰማቸው ስሞች እዛ ላይ የምሰማቸው ስሞች በመላእክትነት ደረጃ እማላቃቸው ናቸው። መላእክት የቅዱሳን መላእክት ላይ እማላቃቸው ስሞች ስለሆኑ እውነትም ከሌላ ለሚመጡት በተለይ መሪራ ሳማን በላይ በመጀመሪያው መጽሐፋቸው ላይ 7ቱ ሰማያት ብለው በጻፉት ላይ ያለውን የ12ቱን ከዋክብት ዓለማት 12ቱን ከዋክብት ከየት ዓለም እንደሚመጡ ባህሪያቸው ምን እንደሆነ አፈጣጠራቸው ምን እንደሆነ አይን የሌላቸው እሳታውያን ያሉ በጣም ብዙ አይነት ባህሪ ያላቸው ገብታችሁ ብታነቡት ምናልባት ይሄን መጽሐፍ ካገኛችሁ ትገረማላችሁና ይሄንን ሳነበው አለ በቃ ቅዱሳን መላእክት እንዳልሆኑ ተረድቻለሁ አለ እና ከኤረር ምናምን ከሚባሉት ሰማያት ላይ ምናምን ብሎ ይጽፋል እንጂ መጽሐፍቱ ይሄ መሸወጃ ነው። ከሌላ ዓለም የሚመጡት መናፍስቶች ከጥልቁ ነው የሚመጡት። ብላክ ሆል ከሚባለው ከምናምን ከሳይንስ አባብሎ ይሄ የሌላ ዓለም መግቢያ ነው ምናምን ብሎ ከሚለው ነገር ውስጥ የሚመጡት መናፍስት ናቸው። ደምድሜ እንዳልቀበል ራሴን ዝም ብዬ እያልኩት ነበር አለና ብዙ ባነበብኩኝ ቁጥር ግን የበለጠ ራሴን ነፃ ለማውጣት ጥረት ማድረግ ጀመርኩ ነው የሚለው። ራሴን ነፃ ለማውጣት ብዙ ሞከርኩ። ለምን የማይሆን ነገር ውስጥ ገብቼ መድገም ሁሉ ጀመረ የነበረ ቃላቱን እየደጋገምኩኝ እየጠራሁኝ ብዙ ነገሮችን ጀመርኩ። ሊመጡ አልቻልኩም። ግን አንዳንድ ነገሮችን ሽልማት ይሰጡኝ ነበር አለ። ወደውኝ እንደነበረና ግን ነገ ከነገ ወዲያ እንደምከዳቸው ያውቁ ነበረ እና አንድ ቀን ትሸወደናለህ ብሎ ልክ ዛሩ ጠቋሩ ደልሞቴው ምናምን ጠንቋይ ላይ ሆኖ ወይ ደብተራ ላይ ሆኖ አይ አንተ የኛ አይደለም ትከዳናለህ እንደሚሉት አይነት ነገር አንድ ቀን እንደምከዳቸው ያውቁ ነበር። በጥርጣሬ አይን በህልሜ የሚመለከተኝ ሰው ነበረ እና ልምጣ ስለው እንዳትመጣ የሚለኝ ልሂድ ስለው እንዳትሄድ የሚለኝ ሁለት ልብ የሆነ ሰው በህልሜ በብዛት ያለው ነው የሚለው እና እግሩን አጣምሮ በርጩማ ላይ ቁጭ ብሎ እንደዚህ ብሎ ጭራ ነገር አለችው እንደዚህ እያለ ዝንቡን ያባረራል። ጭራ አለችው። ይሄ አባወራ የሚባል አይነት ሰው ነው። ጋቢ የደረበ ሰው ነውና ምንም ፊቱ በቃ ዘሎ መጥቶ ሊያንቀኝም ይመስላል። እንደገና ደግሞ ሂድ ብሎ የፈቀደልኝም ይመስላል። እንደገና ቁጭ ብዬ ደግሞ ምንድነው የፈለገው ይሄ ሰውዬ ብዬ ደግሞ ቁጭ ብዬ እንድመለከተው ደግሞ ያስገድደኛል ነው የሚለውና ሽልማት ይሸልመኛል። ምንድነው ሽልማቱ? ሴት እወዳለሁ ነው የሚለው። ሴት በጣም ስለምወድ ያየኋቸው ያናገርኳቸው የነካኋቸው ሴቶች ሙክክ ነው የሚሉልኝ ነው የሚለው። በቃ ከዛች ልጅ ጋር መጋደም አለብኝ፣ መተኛት አለብኝ፣ በሄድኩበት እንደፈለግኩ ነው የሚለው። ይሄ አንዱ ትልቁ መንፈሱ የምፈልጋቸውን ሀሳቦች ያከናውልኛል። ከገንዘብ ጋር በተገናኘ ካሰብኩት እሰራዋለሁ ብዬ ያልገመትኩትን ስራ በሙሉ ሰርቼ ገንዘቡን አግኝቸው እየተጠቀምኩበት ገንዘቡን ይሄንን ገንዘብ ግን ያገኙት እውነት ይሄን ስራ ሰርቸው ነው? ይሄ ስራ እኮ ለኔ እኮ አዲስ ስራ ነው፣ እንዴት ይሄን ቻልኩት ብዬ የማይሞከሩ ስራዎችን ሞክሬ ገንዘብ አግኝቼበት ማንም ሰው ባለሙያው እንኳን ራሱ ሰርቶት የማያገኘውን ገንዘብ ያለሙያ ገብቼ እንደ አርኪቴክትም ያደርገኛል፣ እንደ ኮንትራክተርም ያደርገኛል፣ እንደ ባለሙያ እንደ ሰርቬየርም ያደርገኛል ለሚለው በሙያው ላይ አንዳንድ ጊዜ ደግሞ እንደ አውቶካድ ላይ የሚገራርሙ ስራዎችን ሰርቼ እሱን አስረክባለሁ ምናምን ይላልና የሚሰራቸው ስራዎች ያስደነግጡታል። ገንዘብ ያገኛል፣ ሴት ያተራምሳል። ከሴት ጋር በተገናኘ መንፈሱ በደንብ አድርጎ ለኔ በቃ የፈቀደልኝ ነገር ያለ እስኪመስለኝ ድረስ እንዲያውም ተመኝ ብቻ ዝም ብለህ ባይምሮህ ተመኝ ብቻ ሌላውን ተወው ድግምቱን ተወውና ተመኝ ብቻ ታገኛለህ እያልኩኝ ራሴን አወራዋለሁ። እና ይቻላል፣ አዎ ራስህን እንደዚህ ብለው ፍቀድ ከዛ በኋላ ታረገዋለህ ምናምን የሚለው ዓለማዊ አነጋገር እውነት መናፍስቶች በአይምሮ ውስጥ ሆነው እንደሚያለማምዱ የተረዳሁት በዚህ በራሴ ነው የሚለው። ለካ እኛ ፈቃዳችንን ብቻ ዝም ብለን ስንሰጣቸው እነሱ በውስጥ በኩል ሆነው የሚያከናውኑ አሉ። ከእግዚአብሔር ካልሆነ በስተቀር ዓለማዊ ልምምዶች በፍጹም በሃቢቹዋል አክሽን አይሆኑም። ዓለማዊ ልምምዶች መንፈሳዊ የሆነ ኃይል ካረዳን በስተቀር ሃቢቹዋል አክሽን በራሱ ኃይል ሊሆን አይችልም። እስከ ጥግ ለጊዜው በብዙ ጊዜ ልምምድ አንድን ስራ ላይ ፕሮፌሽናል ልትሆኑ ትችላላችሁ፣ ግን ስኬታማ ሆናችሁ እስከ መጨረሻ አትቀጥሉበትም። አንድ ሰው አንዲትን ኳስ እያንጠባጠበ ስትወርቅበት እያንጠባጠበ መጨረሻ ላይ ግን ጎበዝ ሆኖ ሌላ ስራ ሁሉ እየሰራ ኳሷን ሊያንጠባጠብ ይችላል።
ገባችሁ? ኳሷን እንደዚህ አድርጎ ሊያንጠባጥብ ይችላል። እና አንድን ቃል ስትደጋገሙት አይምሯችሁ ደጋግሞት ልማዳዊ ድርጊቱ ያን ነገር ላይ ፕሮፌሽን ሊያደርጋችሁ ይችላል። ግን ዘላቂ የሆነ መፍትሄ ሊያመጣ አይችልም። ያሰባችሁትን አሁን ለምሳሌ ምንም አይነት ድግግሞች ባደርግ በአይምሮዬ ዝም ብዬ ደጋግሜ ባስበው ያን ነገር ላፈርሰው ግን አልችልም። ላጨማድደው አልችልም። ወይ መኪናና መኪና ላጋጭ ወይ ሰውና ሰው ላጋጭ ግን አልችልም። ድግግሞሹ ስጋ ላይ እንጂ የሚሰራው በዓለማዊ መንገድ መንፈሳዊ በሆነ መንገድ ላይ ያሉትን አሰራሮች ግን በእውነት በልምምድ ሊመጣ አይችልም። የሰው አይምሮ ይህን በብቃት ሊሰራ አይችልም። መናፍስት ወይም የእግዚአብሔር መንፈስ ወይ ኔጌቲቭ ወይ ፖዚቲቭ ነው ሊያደርገው የሚችለው። ግልጽ ነው የማወራችሁ ነገር ቤተሰቦቼ። ምንድን ነው እያወራ ያለሁት? አንዴ ብቻ ነው የምደግምላችሁ። አንድን የሆነ ለምሳሌ መኪና መንዳት ይሆናል የሚታይን ኤግዚስት ያደረገን ነገር ማቴሪያል የሆነን ነገር በድግግሞሽ በዛ ስራ ላይ ፕሮፌሽን ወይም ፐርፌክት ልትሆኑ ትችላላችሁ። የማይዳሰስ የማይታይን ነገር ግን ቁጭ ባላችሁበት የሆነን ዕቃ በአየር ላይ እንዲንሳፈፍ ወይ መኪናና መኪና እንዲጋጭ ሰዎች እንዲጣሉ በልባቸው ውስጥ ያለውን ሀሳብ ለማወቅ ጥረት በማድረግ በልምምድ ሊመጣ አይችልም። በሰዋዊ ባህሪ የሆነ አካል ሊያግዘን ግድ ነው። ወይ እርኩሳን መናፍስት ተዋርሰናቸው በኃጢአት በምናምን እርኩሰት ላይ በጣም ብቃት ላይ ሲደረስ ነው። ወይ በቅዱሳን መላእክትና በእግዚአብሔር መንፈስ ብቃት ደረጃ ላይ ሲደረስ የሚሆን ነገር ነው። እና በአይናቸው እንዲህ ያሉ ምናምን ጭምድድ የሚያደርጉ ሰዎች አሉ። አንገት የሚያጣመሙ እንደዚህ ቁልምም የሚያደርጉ አሉ። ብዙ ነገር ልኳንዳ ቤት ስጋ ትል በትል የሚያደርግ ሰው የመምህር ግርማ መላከ መንክራት ቁጥር 11 ይሁን ቁጥር 12 ቪሲዲ ላይ አለ። ይሄ ሰው በአይኑ የልኳንዳ ቤት ስጋ ትል የሚያደርግ ምግብ እየበላ ወንድሙ ምግቡን ወዲያውኑ የሚያተላበት ሰው ነበርና ይሄ ከአይን የሚነሳ የቡዳ መንፈስ ነው እንጂ ይሄ እችላለሁ አድርጋለሁ ምናምን እያልክ በመፈክር የምትሰራው ነገር አይደለም በፍጹም። እና ይሄ ልጅ በብዛት ያሰባቸውን ነገሮች ይሆኑለታል፣ ይከናወኑለታል። ግን ለመንፈሳዊ ነገር ሲሆን አይሆንም። ኢቭን መንፈሳዊ ቦታ ለመሄድ ሲሞክር ራሱ ዝንያት ይመተዋል፣ ደም ይጸዳዳል። ሲጸዳዳ ራሱ ደም ነው የሚጸዳዳው። እና መንፈሱ በደንብ ነበር የገባለት በደንብ። ይሄ ሁሉ ነገር ግን በአንዲት በ20 ብር ወይም በ30 ብር መላከ መንክራት ጉባኤ ላይ በገዛት መቁጠሪያ የዛሬ ስንት ዓመት በዛች መቁጠሪያ ነው ልክ የገባው። በአንዲት መቁጠሪያ ልክ በቀደም እንደነገርኳችሁ በአብ በወልድ በመንፈስ ቅዱስ ስም ብላችሁ መቁጠሪያውን ባርካችሁ የእግዚአብሔር መንፈስ ይደርበት ብላችሁ እንደምትሉት እንደሚባረክ ነው የቅዱሳት ባርካችሁ ጧ ስታረጉት አቤት ይላል። ማነህ? እገሌ ነኝ። ለምን ገባህ በዚህ ጊዜ? ራስህ ፈቅድ ያስገባኝ ምናምን በቃ። ከዛ ኢንተርቪው ጀመሩ፣ ድብድብ ጀመሩ። በራሱ እጅ የራሱን አንገት እያነቀ ከግድግዳ ጋር ራሱ እየሄደ ይላተማል። ተነስቶ ይፈርጣል። በራሱ እጅ እግሩን ብድግ አድርጎ እንደዚህ አድርጎ ግልብጥ አድርጎ ራሱ በራሱ ይወድቃል። በራሱ እጅ ብርጭቆ ብድግ እያደረገ አናቱ ላይ ይከሰክሳል። የማይበላው ነገር የለም እንዴ! በቃ ያገኘውን ነገር ነው የሚበላው። ጸበል ቦታ ላይ አይታችኋል። አንዳንድ ሰዎች ብላጭ ከሆዳቸው ውስጥ ሚስማር ምናምን መርፌ ቁልፍ ምናምን በሉ ይባላል፣ ወይም ወጣላቸው ይባላል አይደለም? አይገርማችሁም? ስለዚህ ምላጭ ምናምን ያወጡ ሰዎች የሆነ አላስፈላጊ ሆኖ ፌስታል የተቋጠረ ነገር። ይሄ ማለት መንፈሱ ጋርዷቸው ሸፍኗቸው በነበረበት ሰዓት ያስበላቸውና ወደ ራሳቸው ሲመለሱ ምናልባት አፋቸውን ሬትሬት ወይም የሆነ ነገር ጣዕም ሊለያቸው ይችላል እንጂ ምን እንደበሉ አያውቁትም። ሚስማሩን ዋጥ የሚያደርጓሉ። እንደ አፉን ከፍቶ ሰይፍ እንደዚህ እንደሚከቱት አስማተኞችና ሰርከስ የሚሰሩ ማጂከሮች እንደሚሰሩት አይነት ነገር ይሄ እሳት እንበላለን እናቃጥለዋለን ምናምን እያደረጉ እንደዚህ እንደሚሰሩት መንፈስ ከዚህ ልጅ ጋር በደንብ ሆኖ በቃ ተዋህዶ እንደነበረ አየ ይሄ ልጅ። እና ለሙከራ ብሎ የጀመረው ይሄ እስቲ መንፈስ ያስወጣሉ ተብሎ የሚባሉ አባቶች ጋር መጥቶ ቼክ ሲያደርግ በቃ ማለት ልጁ ለምንድን ነው እውነት ሰይጣን ከሆኑ እነዚህ ሜምሮስ ምናምን እያልኩኝ ከሌላ ለሚመጡት መናፍሶች ሰይጣን ከሆኑ እውነት በትክክል እፋለማቸዋለሁ። ግን ሄጄ ካልጮኩኝ ወይ ሄጄ በመቁጠሪያ ስመታው እንደሚያዙት እሳቸው እንደሚያዙት ሳደርገው ምንም አይነት ምልክት ካላሳየ እነዚህ እውነትም የመላእክት ዘር ናቸው፣ የሌላ ፍጥረቶች ናቸው፣ አብሬያቸው ሊቀጥል ይገባኛል። እንዲያውም መላከ መንክራት አስማተኛና የናይጄሪያ አስማተኛ የሱዳን መተተኛ ጠንቋይ ናቸው ብዬ ሁሉ ደመድማለሁ ብሎ ነበር ያሰበው። ለምን አንድ አይነት ከሆኑ ሊጮህ አይችልም፣ በራሱ አስተሳሰብ ማለት ነው። ይሄንን መቁጠሪያ ገዝቶ አምጥቶ ቁጭ ነው ያደረገው።
አየ ጉባኤውን መጥቶ ከርቀት እንደዚህ ያላየ ሊያልቅ አካባቢ ነበር የመጣው። የመጀመሪያ ጊዜ ሲመጣ ገና ሲጀምር ነው የመጣው። መንፈስም አልተጠራም። አያቸው መቁጠሪያ ሲሸጡ አየና መቁጠሪያውን ብቻ ገዝቶ ከጉባኤ ላይ ወጣ። መንፈስ አልተጠራ ምናምን የዛን ሰዓት እሱ እስከሚወጣበት ሰዓት ድረስ ማለት ነውና ያችን መቁጠሪያ ገዝቼ አምጥቻለሁ አለና በቪሲዲያቸው ላይ ግን ሲናገሩ ሰማለሁ። ቁጥር 7 ምናምን ቪሲዲ ላይ ያለውን አንድ የሆነ ቁጥር 7 ይሁን ቁጥር ስንት ላይ ነው ምናልባት ካስታወሳችሁት እንትን ያለው ሰውዬ የእንጨት መሰንጠቂያ ማሽን ምናምን የሚያቃጥልበት የሚያበላሽበት ሰውዬ ታስታውሳላችሁ? እንጨት መሰንጠቂያ ቤት ያለው ሰውዬ እዛ ሄዶ መምህር ጸበል የረጩበት ቤት ማለት ነውና እንዲህ አይነቱን ቪዲዮ ስመለከት እንዴ ይህ እኮ እዚህ መጽሐፉ አያቴ መጽሐፍ ላይ ለገበያ ለምናምን ተብሎ የሚሰራው ነገር እንዲህ ከቀበርከው በር ላይ ከወተፍከው እንዲህ ካደረከው ገበያ ይስባል፣ ይሄ እንደዚህ ያደርጋል ምናምን ይላልና እዚህ ጋር ደግሞ እሳቸው እዚህ ጋር የተቀበራለ እዚህ ጋር እንደዚህ የተደረጋለ ይላሉ። ጸበል ይረጫሉና ጉባኤያቸው ላይ አጋንንት ነው የሚጠሩት። እዚህ ጋር ደግሞ የተቀበረ ነገር አለ እያለ ሰውየው ላይ እየጮኸ ነው። ስለዚህ መናፍስት ናቸው ማለት ነው ምናምን እያለ በራሱ ላይ መመራመር ጀመረ። ለምን መጽሐፋቸውን ያየዋል፣ እዚህ ጋር ደግሞ በተግባር ቪዲዮ ላይ ይመለከታል። ስለዚህ እኚህ ሰውዬ በትክክል እየዞሩ መናፍስቶችን ነው የሚያጋልጡት ወይም ደግሞ ሰይጣንን ነው የሚያጋልጡት። የእግዚአብሔር መንፈስ እሳቸው ላይ አለ ብዬ ደምድሜ ፈራሁ አለ። ግን ጭልጥ ብዬ የኮሌጅ ትምህርቴን እስከምጨርስ ወደ ራቅ ወዳለ ቦታ ሄጄ ትምህርቴን ጨርሼ ነው የመጣሁት የሚለው ወደ አፍሪካ ውስጥ ይመስለኛል። ትምህርቴን ጨርሼ ከመጣሁ በኋላ ብዙ ዓመት ሆኗል። ግን አሁንም ድረስ አያቱን በዚህ ጉዳይ ላይ ቪሲዲውን ሊያሳያቸው ሞክሮ ግን አያቱ የሉም። ወደ ራሳቸው አይምሮ የተመለሱ አባት አይደሉም። አሁን እቺ መቁጠሪያ አንስቶ ጧ ሲያረጋው አንተ ማንህና ነው የምትመታኝ ብሎ በቃ ማለት በራሱ አካል ላይ ድብድብ ጀመረ ማለት ነው። በራሱ አካል ላይ እሱ ነፍስ ሆኖ ነው የሚያስለቅቀው ወይም መልአክ ይሆናል ብዬ ነው ማስበዋልና እኔን ያጋጨኛል ምን ይለኛል። እሱን ደግሞ የሚታገለው ደግሞ ሌላ ኃይል አለ። እኔም ልቆጣጠረው ማልችለው ሌላ ኃይል አለ ነው የሚለው። ወይ ነፍሴ ትሆናለች ወይ መልአክ ነው የሚለው። ከዛ ደግሞ እንደምንም ተንደርድሬ ሄጄ መቁጠሪያውን አነሳለሁ፣ እገርፋለሁ፣ እንደባለላል፣ አረፋ ያስደፍቀኛል። ጎረቤት ይመጣል። ምን ሆናል? እኔ ምንም ማውቀው ነገር የለም። እባካችሁ ጸበል ርጩኝ ነው የምለው። ጸበል ሲረጩኝ ብርድ እላለሁ። እንዲህ ናትና አንተ ነህ እንዲህ? አዎ እኔ እኮ አብሾ ነኝ፣ እኔ ተዋርሻለሁ፣ እኔ እኮ እንዲህ ነኝ። ከዛ ወይኔ ፈረስ እያልኩ አለቅሳለሁ። የምን ፈረስ ነው የምትሉት? ፈረስ ነበረ ገጠር ውስጥ ይላሉ ጎረቤቶች። አያውቁም። እዛ አብሮት የተከራጀበት ቤት ውስጥ የሚኖሩት ፈረስ ነበረ ድሮ ይሉታል። ወይኔ ፈረስ ሲል እንግዲህ ፈረሱ የሞተበት ምናምን መስሏቸዋል። የገጠር ልጅ ነህ እንዴ? ክፍለ ጊዜ ከዛ በእናታችሁ ተው ውስጥ የምታውቁት ነገር የለም እላቸዋለሁ። ወይኔ ፈረሴ ይላል ደግሞ መልሶ። መንፈሱ ነው ወይኔ ፈረሴ የሚለው። ጉድ ሰራኸኝ ፈረሴ፣ ጉድ ሰራኸኝ ፈረሴ። ጥሎህ ነው ከፈረስ ላይ ወድቀህ ነው ይሉታል። እና አንዳንድ ጊዜ አልተገናኝቶም አልገብቷቸውም አይነት ነገር ታውቃላችሁ። ይሄ ጎጃሜ ቋንቋ ነው። አልገብቶኝም ትላላችሁ፣ ገብቶኛልም አልገባኝም ማለት ነውና ይሄ ልጅ ከብዙ ፍልሚያ በኋላ ዛሬ ላይ መጨረሻ ላይ እኛ ጋር እዚህ እንዲደርስ ያደረገውን አንዲት ነገር ብቻ ነግሬያችሁ እንለያይና ቁጭ ብሎ ይሰዳደባል ከመንፈሱ ጋር። አንተ እኮ ርኩስ መንፈስ ነህ፣ አንተ እኮ የወደክ ነህ ይለዋል። አይ የወደኩ በሆነ ኖሮማ አታነሳኝም ነበረ፣ አንስተህ እኮ ራስህ ነው እኮ ከፍ ያደረከኝ። በቃ እንደዚህ ማውራት ጀመሩ። ቁጭ ብሎ ኮንፈረንስ ሁለቱ ሆነው ማለት ነው። ከዛ ብዙ ሆኑበት እና የሚያወራው ፊት ለፊት ከአንዱ ብቻ ስለነበረ ነው እንጂ ሰራዊቶች እያንዳንዳቸው እንዲያወሩ ላድርግ ብሎ ሲደግማቸው የነበሩት ቃላቶች በሙሉ እያንዳንዳቸው የመናፍስት ስም ናቸው። ሲደግሞ የነበረው ሲጠራው የነበረው ስም አባቱ ጫጫ ዘዘዘ የሚለው እያንዳንዱ ፊደል አንዳንድ መንፈስ ነው። እያንዳንዱ ሲፈልግ በህልም ያሳዩታል። እና ልጁ ፐርፌክት ሆነ። በቃ በጣም ገረመው። አሁን ቃጥላ ብትሄዱ አታጡትም። ቃጥላ ማርያም ቀሲስ ሄኖክ ጋር ብትሄዱ አታጡትም። በጣም በቃ ገብቶት በተሻለ መጠን ሰዎችን ለመናገር ለማስተማር የሚሞክር ሰው ነው። በርቱ፣ አይዞች፣ ጎበዞች ምናምን ይላል። ዝም ብሎ ሲያልፍ ድንገት እንደዚህ ሲል ካያችሁት እሱ ነው የዚህ ገጠመኝ ባለቤትና በእውነት አያቱን እኔ አዘንኩኝ። አሁን አይሰሙም። ጸበል ብናረግ ቅባ ቅዱስ ቢደረግ ምን ቢደረግ ምንም ሊሉ አልቻሉም፣ ሊመለሱ አልቻሉም። ሊበቀል የፈለገ ይመስለኛል መንፈሱ። ብዙ የረሳኋቸው ነገሮችም አሉ በመሃል ላይ ማለት የትዝ ያለኝን ነገር ብቻ ነው የምነግራችሁ። ይሄ ልጅ መጨረሻ ላይ በአንዲት ነገር ብቻ ነው ከመንፈሱ ጋር መንፈሱን በቁጥጥር ውስጥ ያዋለው። ምን ይመስላችኋል? እስቲ አንድ ከባድ ነገር አለ። እንደ ቀላል የምናየው ግን መንፈሱን ለመያዝ ብቻ አይደለም። ኢየሱስ ሕይወቴ ነው ብለን የምንቀበለው አንድ ነገር አለ። እሱም ስጋና ደም ነው። አንዲት መቁጠሪያ ለስንት ዓመት ሙሉ ዝም ብላ ተቀምጣ የነበረች መቁጠሪያ አንስቶ መንፈሱን ካሰረው በኋላ በአይምሮ ውስጥ ሲመላለስ የነበረው ግን
ፍጹም የሆነውን የቤተክርስቲያናችንን ትምህርት መማር ነበርና አሁን በቃ መምህር እንደምትለው አንተ አለኝ ምንም ይበል ምን መንፈሱ እኔ ስጋና ደግሞ ህይወቴ ነው መንገዴ ነው እውነቴ ነው ስለዚህ ህይወት ዋጋ ከፍሎልኛል ብዬ ልቀበል ብሎ ስጋና ደግሞ ልክ ሲቀበል መንፈሶቹ ሰጥለጣሉ በቃ ጸጣሉ ይሄን የተቀበለው ግን እነሱ ዝም እንዲሉ አይደለም መጀመሪያም ዝም አሰኝቷቸዋል ከዚህ ሰዓት ጀምሮ ኃይል የለንም ጉልበት የለንም ተሸንፈናል አቅም የለንም ተቀምተናል አሉ ክርስቶስ ቀምቶታል በእውነት የጌታችን የኢየሱስ ክርስቶስ የተመሰገነ ይሁን ኢየሱስ ከአጋንንት እጅ ላይ ሁላችንም ይቀማን ቀምቶ ወደ ጉያው ወደሱ ወደ ቅፉ ያምጣን በሱ ቅፍ ውስጥ ነው ሸክማቸው የከበደ ኑ ወደኔ ሸክማችሁን አቀልላችኋለሁ ብሎ የተናገረው ለዚህ ነው እሱ ሁሉን ይሸከማል ኃጢአታችንን ችሎ ተሸክሞ የሚያነጻን በእውነት በዋጋ በደሙ የገዛን ነው በደሙ የገዛን ከራሱ ጋር ያስታረቀን ነው ኢየሱስ ክርስቶስ በእውነት ስሙ የተመሰገነ ይሁን ይሄ ልጅ ዛሬ ላይ እጅግ በጣም ነው የሚገርመው ከብዙ ፓስተሮች ጋር የነበረውን ሪሌሽን ከብዙ ፓስተሮች ጋር የነበረውን ግንኙነት አሁን አቋርጦ በጣም ብዙ ጓደኞቹ ፓስተሮች ነበሩ አቋርጦ ወደ መንፈሳዊ ሕይወት የተመለሰው ለዚህ ነው አባቴ አያቴ ያዋረሰው ያ ፓስተር ዛሬም ድረስ ልቡን ደረቱን ነፍቶ ጌታ ተዋርሶኛል ጌታ ከኔ ጋር ነው ያለው ብሎ የሚያስበው ጌታ መጥቶ ተገናኘኝ በጆሮዬ እንደዚህ ሹካለኝ የአሾክሻኪ የሚባል መንፈስ አለ ዝም ብላችሁ አሾክሻኪ መንፈስ ብላችሁ ዩቲዩብ ላይ ብትገቡ ራሱ አለ ይሄ መንፈስ ነው የተዋረሰው ሰውየው እንዲህ ይለኛል በጆሮዬ እንዲህ ይለኛል ባይምሮዬ መጥቶ ግብት አለብኝ ምናምን በቃ አጅሬውን ነው ሌላ ነገር የለውም እና ይሄ ልጅ ከፓስተሮች ጋር ያለውን ሪሌሽን አቆመ የቢዝነስ የጥቅማ ጥቅም ስራዎች ውስጥ ይገባ ነበርና አቆመ አሁን ሲሪየስ ሆኖ ተራ ሰው ሆኖ አንዳንዴ እንዲያውም በባዶ እግር መሄድ በጣም ጥሩ ነው እያለ በባዶ እግር ሁሉ የሚሄድበት ጊዜ ነበር አሁን ትንሽ ያው በጣም እየበሰለ ሲመጣ ነገሩን ቀለል ማድረግ ጀመረ እንጂ በቃ በጣም ስሜት ውስጥ ገብቶ ነበር እንደ ባህታዊ ሁሉ ያደርገው ነበር ስለዚህ ቤተሰቦቼ ስጋና ደግሞ መደምደሚያ ሆኖ እንዲመጣ ስለፈለኩ እንጂ ልጁ በራሱ በጣም ትንግርት የሆነ ልጅ ነው አሁን ባለበት ሁኔታ ድጋሙን ስለሚያውቀው እያንዳንዷን ቃላት ሲናገራት እኔ አሁን እዚህ ላይ ማለት ስለማልፈልግ ነው እያንዳንዷን ቃላት ሲተረጉማት ስትሰሙት ትደነቃላችሁ የካናዳ ሀገር ቋንቋ ይሁን የሆነ ሀገር ስዊዘርላንድ ቋንቋ ይሁን የማታውቁት ፓስተሮች የሚቀበጣጥሩት የሆነ ልሳን እያሉ የሚቀበጣጥሩት ቋንቋ የተገጣጠመ ቋንቋ አለ የሱቫ ቋንቋ የሚባል አለ እንዳልኳችሁ የመሪራ ሳማን በላይ የጻፉት መጽሐፍ ላይ ጓጓ እያሉ የሚጽፉት የሆነ እንትን አለ የሱቫ ቋንቋ እሱን ቋንቋ ሁሉ ይለፈልፋል መንፈሱ ሱቫ የማያ ቋንቋዎች ማለት ነው እሱንም ጭምር ነው መናፍሶች የሚለፈልፉት ከዛ ደግሞ ይሄ ልሳን እየተባለ የሚቀባጠረው ነገር በሙሉ ሲሰማው ይስቃል ከት ብሎ ነው የሚስቀው ወይኔ ያዳሚያ ምን እንደሆነ አላወቀች ብላ ተቀባጠረ ደግሞ በዛ ላይ አብዛኞቹ ፕሮቴስታንቶች አብዛኞቹ ፓስተር ነን ብሎ የሚያስቡት ወይ መምህራንን ልሳን ወረደልን ብሎ የሚያስቡት ሰዎች በቤተክርስቲያናችን ውስጥ በዚህ በድብትርና በኩል ያለፉ ቤተሰቦች የሆኑ ከሆነ ወይም ደግሞ ጭራሽ ቤተክርስቲያንን የማያውቋት ከሆነ ነው ይሄን የሚቀባጠሩት ልሳን ወረደልኝ በልሳን ተናገርኩኝ እንዲህ አይነት ነገር ምናምን የሚሉት ኢቭን ራሱ አንድ ልጅ ምን አለ ወጣት ነው ቀባጠረና ምንድነው ያወራው ስለ ጊዜ አይ ለአንዳንዶቻችን በልሳን መናገር ይሰጠናል ለአንዳንዶቻችን ደግሞ ልሳኑን መተርጎም ይሰጠዋል እንደሚ ቅዱስ ጳውሎስ እንደተናገረው ማለት ነው መተርጎም ይሰጠዋል እንደሚለው ነው እሺ የሚተረጉመው ማን ይሆን በነገራችን ላይ ልሳን የሚለው ቋንቋ ምን እንደሆነ ለማወቅ ከፈለጋችሁ ስለ ልሳን ያስተማርኩት ትምህርት አለ ልሳን ምንድነው ብዬ ያስተማርኩት ትምህርት አለ የዛሬ 2 ዓመት የለቀኩት ግቡና አዳምጡት በጣም በቂ በሆነ መንገድ አስተምሬዋለሁ መምህር ተስፋ ያበራ ልሳን ምንድነው ብላችሁ ከብታችሁ በደንብ ስሙት 2 ተከታታይ ትምህርት ነው ያስተማርኩት 2 ቪዲዮ እና ይሄን ነገር እኔ ካስተማርኩኝ በኋላ በከፊልም ቢሆን ተረድተዋል ግን አንተን በደንብ አላብራራኸውም ያለ ለምን እኔ አስማት ውስጥ ስለነበርኩኝ ያለ ሲናገር በዛ ቦታ ላይ ስለነበርኩኝ አንተ መጽሐፍ ቅዱስ ላይ ባለው ሁኔታ ልሳን የተባለው ግዕዝ ነው ወይም የሚታወቁ ቋንቋዎች ናቸው በሚለው መጽሐፍ ቅዱሳዊ በሆነ መንገድ ያብራራኸው ግን ፕሮቴስታንቶቹ ልሳን ብሎ የሚያስቡትን ነገር ዘርዝሬ ብነግርህ ትደነቃለህ ሲለኝ መስማት ፈልጌ ስሰማ እያንዳንዱ ቃላት ትርጉሙ ብትሰሙት በእውነት ሞትን የሚጠራ ሲኦል የሚከት ሲኦል ውስጥ ያለውን ትል ፊልም የምታደርጉበት ቋንቋ ነው ሲኦል ውስጥ ያለውን እሳት ሲኦል ውስጥ ያለውን አይነት ነገር ነው ፊልም የምታደርጉት በጣም ከባድ ነው ላልገባው ሰው ማለት ለገባው ሰው
ምን እንደሆነ ለሚያውቀው ሰው ማለት ነው። በደንብ አስማቱን ለሚያውቀው ሰው። የማያውቁት ግን ለጊዜው መናፍስት መልአክ መስለው ይመጣሉ ይታያሉ እንደሚባለው ለጊዜው የኢየሱስ ኃይል ነው፣ የኢየሱስ ክብር ነው፣ የኢየሱስ መንፈስ ነው ብሎ አምነው ነው የሚቀበሉት። እና የኢየሱስ ሰላም ወርዶላችኋል፣ መንፈስ ወርዶላችኋል፣ እስቲ አሜን በሉ፣ ሁላችሁም አይናችሁን ጨፍኑ፣ እጃችሁን ዘርጉ፣ እንግዲህ መንፈስ እየወረደላችሁ ነው ምናምን ብሎ ይለፈልፋሉ በአዳራሻቸው ውስጥ። አሜን 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 ያሉ ሁሉ አይናቸውን ጨፍነው እንደዚህ ብሎ የሆነ የሚንዘፈዘፉት ነገር እንዲህ እያሉ ከዘርፌ እንደተንዘፈዘፈችው ማለት ነው። የዛን ሰዓት ላይ በደንብ ነው መንፈስ የሚገባላቸው። ይሄ የደብተራው መንፈስ ነው። ግድ የለህም ወንድሜ፣ ሁላችሁም ወጥታችሁ የራሳችሁን ቸርች የራሳችሁን አዳራሽ የመሰረታችሁት ከዚህኛው የወጣ መንፈስ ነው እንጂ ሁላችሁም ትክክለኛዋን ቤተክርስቲያን አታውቋትም። እንዲያውም አንድ ፓስተር ከውጭ ሀገር መጥቶ የነጭ ነው አሉ ኢትዮጵያ ውስጥ ያሉት ፕሮቴስታንቶች ሳስበው ነገ ከነገ ወዲያ ወደ እምነታቸው የሚመለሱ ይመስለኛል አለ። ለምን ቢሞክር ከነዛ ከነጮች ጋር የማይስማማ መንፈስ ነው፣ የማይዋሃድ መንፈስ ነው። ለምን እዚህ ደብተራዎቹ ወይም አስማተኞቹ ወይም ዛሩ ቃልቻው ምናምን እዚህ ያለው መንፈስ ነው ዘምኖ እንትን የሆነው መጽሐፍ ቅዱስ ይዞ የሚንዘፈዘፈውና የሚርገፈገፈው እንጂ በፍጹም የነጮች መንፈስ ነው። በእርግጥ ያስጀመራቸውን ያሰለጠነው መጽሐፍ ቅዱስ እንዴት እንደሚነበብ እንዴት እንደሚሸመደድ ምናምን ይሄኛውን ዛሩን በየአመዱ የሚልከሰከሰውንና ደብተራ ውስጥ ያለውን ጫጫ ዘዘዘማ የሚለውን ያሰለጠነው ማን ነው? የነጮቹ ነው። ዋናው የክህደት መንፈስ ስለሆነ የሰይጣን ማህበረተኞች መንፈስ ስለሆነ አሰልጣኙ እሱ ነው። እየመጣ በኮንፈረንስ አሰለጠናቸው። እንደነ ቦንኬ የመሳሰሉ የፕሮቴስታንት መስራቾች ቦንኬ ታውቁታላችሁ አይደል? በጣም የዛሬ 20 ዓመት 30 ዓመት በጣም ትልቅ የክህደት ኢንስፓይሬሽን ነበረ እና በጣም ሽባ ይፈወሳል ማም እየተባለ ሁሉ ስንት አዳራሽ ላይ ሲዘለል ነበር። ጎተራ አካባቢ ቸርቻቸው በእሳት ሳይቃጠል በፊት አስታውሳለሁ። የዛሬ ስንት ዓመት 10 ምናምን ዓመት ቸርቻቸው በእሳት ተቃጠለ ነደደ ተብሎ ከጎተራ ተነስተው ምናልባት እዛ አካባቢ አሁን ሰርተው ሊሆን ይችላል እንጂ በብዙ ቦታ ቸርቾች እንዲቋቋሙ ወይም ደግሞ እነዚህ ቤተ አምልኮች ቸርች ሲባል ቤተክርስቲያን አይደለም፣ ቤተ አምልኮቻቸው እንዲቋቋሙ ምክንያት የሆነው ቦንኬ ነው የሚባለው። ዛሬ ያሉት እነ ፓስተር ዳንኤል ትልልቆቹ እዛ እነሱ ውስጥ ያሉት የነዛ አገልጋዮች ነበሩ፣ ወጣት ነበሩ፣ ክህደትን ያመጡት ናቸውና ይሄ ሁሉ እኔ አባቴ ቄስ ነበረ አባቴ ቀዳሽ ነበር የሚሉት የደብተራ ልጆች ናቸው። የደብተራ ልጆች ናቸው። እንዲያውም አባትን አዋረድ ካንተ እንዴት ጴንጤ ትሆናለህ እየተባለ እኔ ኢየሱስን ተቀበልኩ ብሎ ዘምኖ ነው የሄደው እንጂ ኢየሱስን የተቀበለ መስሎት ነው የሄደው። ግን ዘምኖ ነው መንፈሱ የሄደው። ዘመናዊ ሆኖ በአዲስ ሙድ በአዲስ ስታይል ይመችህ ብሎ ነው የገባው እዛ ከነጮቹ ጋርና እዚህ ዝም ብሎ በየአመዱ ሲልከሰከስ የነበረው ነው አሁን እዛ ሲጮህ ሲለፈለፍ የሚንዘፈዘፈው። ይስማማሉ። ከዛሬ ስንት ዓመት በፊት የነበረው የነጮቹ መንፈስና እዚህ ያለው እንትን ሲሉ አንድ ላይ ይዋሃዳሉ፣ ይዘምናሉ። ምክንያቱም ባለቀ ዘመን በመጨረሻው ዘመን ምንድነው የመናፍስቶቹ ሲስተም ወደ አንድ ነው የሚመጣው። ኒው ወርልድ ኦርደር፣ ዋን ወርልድ ገቨርንመንት፣ ኒው ወርልድ ሶሳይቲ የሚባለው ወደ አንድ ወደ ግሎትራ ወደ መጠቃለል ይመጣሉ። ወደ ምንድነው የሚባለው ኢኩሜኒካል አንድ የመሆን አሁን እኛ ሀገር ውስጥ ራሱ የባሃ እምነት ባሃይዝም የሚባል እምነት አለ አይደለም? መገናኛ ጋር እንዲያውም ሰቅለውት ነበር። የአንድ አምላክ ሃይማኖት ብለው መገናኛ ጋር አደባባዩ ጋር ሰቅለውት ነበር አይደለም? በባነር ተሰቅሎ ነበር። ይሄ ባሃ ወይ ባሃይዝም ባሃሁላ የሚባለው እምነት የእስላሞቹንም የቡዲዝሞችም የኦርቶዶክስ የካቶሊኩ የሁሉንም ፈጣሪ እንትን የመጽሐፍ ቅዱሶቻቸውና የአስተሳሰቦቻቸውን ሐሳብ ይዞ በአንድ መልክ መውጣት ማለት ነው። በሲስተም ያው ባሃ ማለት ኢኩሜኒካል ማለት ነው። ይሄ መንፈስ እንግዲህ ዘምኖ አሁን ሃይማኖት ምንም ጥቅም የለውም፣ ሃይማኖት አጥር ነው፣ ምንም አያረግም፣ እንዲያውም መፍረስ አለበት ማለት ነው። አዎ ሃይማኖት አጥር ነው፣ ግን ከውጭ ሌላ ነገር እንዳይገባና ከዚህ ያለው ህዝብ ደግሞ ወደ ውጭ እንዳይወጣ ማጠሪያ ነው። የእግዚአብሔር ህዝቦች መያዣ ነው ሃይማኖት። የፕሮቴስታንቶቹ ከአምስቱ በተለይ እንዲያውም ስድስተኛ አድርጋችሁ ልትቆጥሩት የምትችሉት ሃይማኖት የሚባል ነገር አያስፈልግም እምነት ብቻ ብሎ የሚሉት ነገር አለ። ይሄ የመጣው ከዚህ መንፈስ ባህሪ ነው፣ ከደብተራው መንፈስ ባህሪ ነው። በቃ ዝም ብለህ እመን የሚል ነው እና የሲስተም ውስጥ የሚከት መንፈስ ነውና አብዛኛዎቹ በተለይ አጋፔ ነው ምንድነው የሚል ፊልም የዘርፌ የሰራችው ፊልም ነው። አጋፔ ይመስለኛል። አጋፔ ነው ምናልባት አስታውሱኝ። የፊልሙን ርዕስ ረስቼዋለሁ። እዛ ፊልም ላይ እንዴት ትንገላታ እንደነበረ በስደት እንዴት እንደመጣች ትናገርና ከዛ መጨረሻ ጸበል ስትጠመቅ ምናምን ያሳያሉ አይደለም ፊልሙ ላይ።
አሁን ደግሞ ያለችበትን ህይወት ይሁት እንዴት ብላ ከኦርቶዶክስ እንደወጣች መጀመሪያ መንፈሱ እንዴት አድርጎ ወደ ዘፋኝነት እንደወሰዳት ከዛ በኋላ እንዴት ወደ ኦርቶዶክስ መጣ ቶሎ ብላ ደግሞ ሌላ ነገር ውስጥ እንደገባች ከዛ ደግሞ እያለ ወስዶ ደግሞ ከተሐድሶ ደግሞ ወስዶ ደግሞ ከነየጩፋ ጋር ከዛ ደግሞ እንደገና ወስዶ ደግሞ ዋናዋ እንግዲህ አሁን እጅ የምትጭን ትንቢት የምትናገር አይን ጨፍና ብዙ ነገር የምትስል ተራ ሆናለችና ዘመነ ሲባል እንዲህ ነው። መንፈስ ርኩስ መንፈስ ይዘምናል፣ እንደዚህ ርቅቅ ይላል። በደንብ ነው የሚሰለጥነውና ከጸበል ያመለጠ ከጸበልተኛ ሆኖ ሰው ከጸበል ያመለጠ መንፈስ እንደዚህ ነው የሚያደርገው። ለአንዴና ለመጨረሻ ጊዜ አልመለስም ብሎ በዛው ነው የሚያዘምናቸው። በዛው ይዟቸው ጭልጥ ነው የሚለው እና ይታያል። የእግዚአብሔር መንፈስ እንደዛ አያደርግም። መድረክ ላይ አያንዘፈዝፍምም። የእግዚአብሔር መንፈስ ሲገባ እንደዚህ አያደርግም፣ አያንቀጠቅጥም። እና እኔ በጣም ነው በዚህ በኩል በጣም ማዝ ነውና ብዙዎቹ እናውቃታለን ብለው የሚያስቡት ኦርቶዶክስን ማለት ነው እናውቃታለን ብለው የሚያስቡ ሰዎች ያወቋት በዚህ መንገድ ነው ማለት ነው። ይሄኛውን ፓርት ነው እናውቀዋለን የሚሉት ወይም ደግሞ ባላዋቂነታቸው ዘመን ኦርቶዶክስ በነበሩበት ሰዓት የሆነ የማያውቁት ያልተረዱት ነገር ነበር፣ የሆነ ላይፍ ነበረ። ሊያውቁት የሚገባውን ነገር ትተውት የተታለሉበት ነገር ብቻ በማዳመጥ አገልጋዮችን በማየት ስህተት በማየት ምን በማለት ሌላ ነገር ውስጥ ይገባሉ። ከዛ በኋላ እዛ ሆኖ መዋጋት ነው። ያው ትዝታው ሳሙኤል ታያላችሁ፣ ሌሎችም ኤርሚያስ እና ምናምን የሚባሉት ገብተው እንደዚህ ደፋር የሚያደርገው ጠቋር በፊት የተዋረሱት መንፈስ ነው፣ በደንብ የተዋረሱት መንፈስ ነው። እና አብሾ ያለባቸው ሰዎች ኢቭን አይደለም የወጡት ፓስተሮች ሳይቀር ብቻ ሳይሆኑ እዚሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሆነው መድረክ ተሰጥቷቸው የሚያስተምሩ በዩቲዩብም ተጽዕኖ የመፍጠር አቅም ያላቸውም ሆነው ተደማጭነት ያላቸው ስለ ቅዱሳን በደንብ የሚያስተምሩ የሚመስሉ ግን አብሿ አንዳንዴ ሹልክ ብላ ወጣ የቅናት መንፈስም ትሁን አይታወቅም። የአብሾ መንፈስ ኃጢአት ሆኖ እንዲቆጠርባቸው ፈልጎ ወይም በተለያየ አይነት መንገድ ብቻ ግብሩን እያገኘ እንደሆነ አይታወቅም። የሆነ ጊዜ ላይ የማይመለከታቸው ውስጥ ገብተው እንዲዘባርቁ የማይመለከታቸውን ነገር ሐሳብ እንዲሰነዝሩ ሁሉም ነገር ውስጥ አውቃለሁ ብሎ እንዲገቡ የማድረግ ባህሪ ያለው ተሳዳቢ እንዲሆኑ በዩቲዩብ ውስጥ በቃ ስለማያውቁት ነገር እና የአብሿ መንፈስ ታስታውቃለች። የሆነ ሳት ብላ መታ ታዋርዳቸዋለች። ደግሞ አንደበታቸው ላይ ያስታውቃል እንትኑ መረጃው እንደሌላቸው በግምት እንደሚናገሩ ታውቃለች። ለምሳሌ እናንተ ይህን ትምህርት የምታዳምጭ እህቴ ለምሳሌ ስም ልጥቀስና ቅድስት የምትባይ እየሰማሽኝ ከሆነ ወይም ደግሞ ሰለሞን የምትባል ሰው ግምት ነው እንግዲህ እየሰማኸኝ ከሆነ አንተ አሁን ወንድሜ ሰለሞን ወይም እህቴ ቅድስት በህይወትሽ ላይ ያልኖርሽውን ያላደረግሽውን ነገር ግን ታዋቂ ስለሆንሽ ብቻ እሷ እኮ እንዲህ ናት ተብሎ ወይም ደግሞ ይሄ እኮ እንዲህ ነው ተብሎ ሲወራ ኢንፎርሜሽኑ ስለማያውቁት ነገር እያወሩ እንደሆነ ስታውቂ ምንድን ነው የምትይው? ወይም ምን ትላለህ ወንድሜ? ስለማያውቁት ነገር ሲያወሩ እሱ እኮ እንዲህ ነው፣ ሰለሞን እኮ እንዲህ ነው፣ ወይም ቅድስት እኮ እንዲህ ናት እያሉ ሲያወሩ ከምን አምጥተውት ነው ይሄ መረጃ? እንዴት ሰው በግምት ያወራል የምትሉት አይደለ? ከዛ መልስ ለመመለስ ራሱ እነዛ ሰዎች ይወርዱባቸዋል፣ ይዘቅጡባቸዋል። አይመጥናችሁም። እናንተ ጥቅስ አጣቅሳችሁ ይሄ ማለት እኮ ይሄ ነው እያላችሁ በቂ የሆነ ከእናንተ እንትን ጋር ከምታስተምሩት ነገር ጋር የማይመጥን የሆንባችሁና መልስ ከመስጠት ተቆጥባችሁ ዝም ብላችሁ በጉንጭ አልፋ ብላችሁ ታልፋላችሁ። በቃ ዝም ትተውታላችሁ። እንዲህ አይነት ነገሮች ናቸው ያሉትና ስለማያውቁት ነገር እንዲያነሱ ያደርጋቸውና በልጅነታቸው ስለሚያውቁት በሰፈራቸው ወይም በአካባቢያቸው ብቻ ስለሚረዱት ነገር በማገናዘብና በማገናኘት ይሄኛውን ነገር በመገመት እንጂ የመንፈስ ቅዱስ ስጦታ ባልሆነ መንገድ ወይም እግዚአብሔር ባልገለጠላቸው መንገድ እንዲቀባጥሩ አድርጎ አብሾ አንዳንድ ሹልክ እያለ ወጥቶ ያዋርዳቸዋል። ከዛ ጸጥ ደግሞ ይላሉ። በቃ ስድባቸውን ጥጥ ያደርጋሉ። ለምን? በማያውቁት ነገር ውስጥ እንደገቡ እንዲያውቁት ነበር የሚነገራቸው። ደግሞ እያወቁም ደግሞ ድርቅን ናቸው። እያወቁም ማለት ነው ድርቅ ብለው ደግሞ እንደገና ምንድነው በዛው በጥፋት ላይ ጥፋት፣ በሐሰት ላይ ሐሰት፣ በማስተባበል ላይ ማስተባበል፣ ለሐሰት ማስተባበያ ሌላ ሐሰት ወይም ደግሞ እልክ የሚባል ነገር አለ። እንግዲህ የአብሾ መንፈስ ቀን እየጠበቀ ያዋርዳል፣ ቀን እየጠበቀ ያስተቻል፣ ያስገምታል። የአብሾ መንፈስ ከባድ ነው ቤተሰቦች፣ ከባድ ነውና ይሄ ልጅ መንፈሱን ከተቆጣጠረው፣ በነጋችን ላይ አንድ መንፈስ አልተሸኘም፣ ሁሉንም ተቆጣጥሯቸዋል። ስጋው ደግሞ እየተቀበለ ነው። እንዳትሄዱ አስሬያቸዋለሁ፣
ተቀመጡ። ስባረክ ታያላችሁ፣ ስሰግድ ትቃጠላላችሁ፣ እግዚአብሔር ሲባርከኝ ታያላችሁ። ቀን የቆረጠለት እግዚአብሔር እንዲሸኛችሁ አይደለም እናንተን በዚህ ቀን ውጡ፣ እግዚአብሔርን በዚህ ቀን ሸኝልኝ ብዬ ነው የማዘው። እችላለሁ፣ እግዚአብሔር ይፈቅድልኛል አለ። በዚህ ቀን እንዲወጡልኝ እፈልጋለሁ ብዬ አዝዣለሁ አለ። አሁን መስከረም 2015 ላይ መስከረም 1 ላይ ወይም እንደዚህ ላይ እንዲወጡ እመኛለሁ አለ። እና በቃ ላደክማቸው ላሰቃያቸው በቤተሰቦቼ ውስጥ ሆኖ ሲዋረስ የመጣ ነው። በነገራችን ላይ 19 የሚሆኑ ትውልዶቼ ላይ ሲዋረስ የመጣ መንፈስ ነው። ባለፈው አንዲት እህታችን በሴተኛ አዳሪነት ህይወት ውስጥ ትኖር የነበረች እህታችን 29 ነው 30ኛ ሆኖ ጠንቋዩ ላይ ወይም ዲያቆን የነበረው ደብተራው ላይ እንዴት እንደገደለው አንገቱን ቆልሞ ወይም ደግሞ ሰብሮ እንዴት እንደገደለው ተናግራለች። 30ኛ ነው ልጁ ማለት ነው። እና ይሄኛው ደግሞ 19ኛ ነው 19ኛ ሰው ነው። እና እንዴት ሲወርድ ሲዋረድ እንዴት በትውልድ ሲሻገር እንደመጣ እና ገቢሩን ለመስራት ቅጠላቅጠሉን ለመበጠስ ምናምን ሲሞክር ይሄ የአያቶቼ ሲያወርሱኝ የመጣ ነው እየተባለ መጽሐፉን ሲቀባበሉት የነበረው ተዋርሶ ነው። እንዲያውም የዚህ ልጅ ቤት ዘመድ የተባሉ በስጋ ዝምድና የሚዋረሰው የሚዳረሰው አንድ የሆነ ዘመዱ ይቅርታ የአገር ስም ስለጠቀስኩኝ ይቅርታ አድርጉልኝ። ምናልባት የአገር ስም መጥቀስ ልጥቀሰው ይቅርብኝ፣ በቃ ተውት፣ አልጠቅሰውም። እንዲያውም ግን ታውቁታላችሁ፣ የጅብ ቆዳ ላይ የሚያንከባልሉ ቡዳ መንፈስ እናላቀቃለን ብለው የሚያስቡ ሰዎች ሀገር ነው። የጅብ ቆዳ ይዘረጉና እዛ ላይ ስትንከባለል ጅቡ መንፈሱ የቡዳ መንፈስ ይለቃል ይላሉ። እና እንዲህ ያደረጉ ከሚያደርጉት ውስጥ አንዱ ነው ተዋርሶት ማለት ነው። ይሄን መንፈስ በድብትርና ተዋርሶት ዘመዱ ነው፣ የዚህ ልጅ ዘመዱ ነውና በተቻለ የሚያቅም ፍላሽ ልኬለታለሁ ያዳምጣል ያለው። እንግዲህ ለዛሬ ይሄን ይመስላል። በቲክቶክ ላይ፣ በዩቲዩብ ላይ፣ በፌስቡክ ላይ የአባቴ የእናቴ የኢትዮጵያ ቤተክርስቲያን ጥበብ ነው እያልኩኝ ሁሉ እንደ ቤተክርስቲያን ጥበብ ስናገሩ የነበረው አሳፍሩኝ። አሁን ቪዲዮቹን በሙሉ አውርጄ አንድ ብቻ ቪዲዮ ነው የለቀኩት። እሱ ምንድነው ይቅርታ እስካሁን ድረስ ተሳስቻለሁ ያደረኩት ነገር ብዬ የ5 ደቂቃ ቪዲዮ ሰርቻለሁ። ርዕሱ ምን እንደሆነ አላስታውስኩትም። እና በጣም ነው የገረመኝ። ለምንድነው ሲለቃቸው የነበሩት ቪዲዮዎች በሙሉ እንዳለ ቤተክርስቲያንን የሚያሰድብ ጥበቡ የቤተክርስቲያን ነው እንዲባል የሚያደርግ በየመቃብር ቤቱ ሲለማመዱት የነበሩትን የቤተክርስቲያን መጽሐፍ ነው። የቤተክርስቲያን መጽሐፍ አንድ መጽሐፍ ቅዱስ ነው። ከዛ አዋልድ መጽሐፍቶች ናቸው። በቃ አዋልድ መጽሐፍት ማለት ከመጽሐፍ ቅዱስ የተወለዱ ቅዱሳን አባቶቻችን በጾም በጸሎት በስግደት ህይወታቸውን አሳልፈው ህይወታቸው ለክርስቶስ ካስገዙ በኋላ የተገባላቸው ቃል ኪዳን እንደ ኢሳይያስ 56 ላይ በቤቴና በቅጥሬ ላይ መታሰቢያና ቃል ኪዳን አደርግላቸዋለሁ በተባለው መሰረት ቃል የገባላቸው ቅዱሳን የኖሩት ህይወት መጽሐፍ ነው አዋልድ መጽሐፍት። ከዚህ ውጪ ሌላው የአስማት መጽሐፍት ነው። የአስማት መጽሐፍት ይኸው ቲክቶክ ላይ ለቅቄዋለሁ። ተስፋ ያበራ ብላችሁ ብትገቡ ቲክቶክ ላይ ታገኙታላችሁ። አግዙኝ ባካችሁ ብዬ ተናግሬያለሁ። አግዙኝ እስቲ ሰንበት ተማሪዎች ከቤተ ክርስቲያን በር ላይ የአስማትና የድግምት መጽሐፍቶችን አንሱ እስቲ እንተጋገዝ ስል የሚያላግጥ ሁሉ አለ በኮሜንት ላይ። እውነትህን ነው ምን እያልክ ነው ምናምን ብሎ የሚያላግጣል። አለመታደል በእውነት አለመታደል እኮ ነው በእውነት። እንደው አንዳንድ ጊዜ ምን እንደምል እንኳን ራሱ የማይገባቸው ሰዎች አሉ። ገብቶትም እንኳን ራሱ ደብተራ ሆኖ የሚያላግጥ ደግሞ አለ። ደብተራ ነው እኮ ሆን ብሎ ነው የሚጽፈው። እንደ እንትን ኢትዮ ቤተሰብ ዩቲዩብ ላይ እንዳሉት የራሳቸው የሆኑ ሰዎች አሏቸው። ሌላ ሰው ሲገባ ገብተው በስድብ የሚያጥረገርጉ የራሳቸው ልክ እንደዚህ ደግሞ እዚህም በኮሜንት ላይ የሚያጥረገርጉ ደብተራዎች አሉና በጣም ነው የሚገርመው። ለዛሬ ይሄ ይበቃል። መቼም ሰው ንስሐ እንዲገባ ሰው እንዲቆርብ እንዲህ አድርገን ሚስጥር እያወጣን እያጋለጥን እኛን መልሰው ደብተራ የሚሉ ሰዎች ራሳቸውን ደብተራ እንደሆኑ እንድትረዱ ኮሜንት ላይ በእውነት በቃ ምን አለኝ አንድ ዩቲዩበር፣ ይቅርታ ቻው ካልኩ በኋላ ተመለስኩኝ። አንድ ዩቲዩበር ምን አለኝ፣ መምህር አለኝ። አቤት አልኩት። አንተን እስካሁን ድረስ ማንም ሰው አንተ ስምህን ጠርቶ ፎቶህን ለጥፎ እንትን ያለ የለም የተቃወመ የለም። ዩቲዩበር ስለሆንክ ነው። አንተ በደንብ መልስ ስለምትመልስላቸው ብቻ አይደለም፣ በዩቲዩብ ላይ በደንብ ስለምታስተምር ትምህርቱን በደንብ የገባቸው ሰዎች ስላሉ ከኑፋቄም አንጻር ቤተክርስቲያንን በተመለከተ ስታስተምር ተሐድሷዊ የመናፍቃዊ ቋንቋዎችን ከአንደበትህ እየጠበቁ ነው ያሉት። ሊለቅሙብህ ይፈልጋሉ። በተጠንቀቅ የሚጠብቁ ሰዎች አሉና ራስን ጠብቃለኝ። የዚህን ያክል የሚንከባከቡኝ ሰዎች አሉ። አያችሁ በእውነት
እንትን እንዳለን እንድጠፋባቸው የማይፈልጉ ወንድሞችም ደግሞ አሉኝ። እና ስምህን ጠርተው ወይ የሆነ ነገር አድርገው ፎቶውን ለጥፈው ገጠመኝ የሚለቀው ልጅ እንዲህ ነው ስምህን አይጠቅሱም። ኢቭን የኔ ታቲው ላይ ራሱ አፈወርቅ ማነው አፈወርቅ ነው የሚባለው መሰለኝ። አፈወርቅ አይደለም የሆነ አንድ ልጅ አለ አንድ ቀይ ሰው አለና ኢቭን ገጠመኝ ሲተች ሰማሁትና ገረመኝ። ገብታችሁ አዳምጣችሁታል ብዬ አስባለሁና ስም አይጠቅሱም። መምህር ተስፋዬ የሚለቀው ብሎ አይናገሩም። ለምን የማቀርበው ወሬ እንዳልሆነ ያውቃሉ። ለመተቸት ወይም ደግሞ ምናልባት እንግዲህ በመጥቄ ስለወጣው በዩቲዩብ ቅናት እንደሆነ አላውቅም፣ ብቻ በምን እንደሚረዱት ሰዎቹን ያሳለፉትን ህይወት ዝርዝር አድርጌ አወጣዋለሁ። ሰይጣን እንዴት እንዳሸነፉትና እንዴት እንደተጫወተባቸው ግልጽ አድርጌ እናገራለሁ። ከዛ መጨረሻ ላይ ስጋና ደሙን ሳይቀበሉ ገጠመኙን አላቀርበውም። እቺ መጨረሻ ላይ ለውጤት የበቁትን ሰዎች ታሪክ ስለማቀርብ ምን ያርጉኝ ግራ ገባቸው። ስጋና ደሙ ነው የቤተ ክርስቲያናችን ዋና የጀርባ አጥንት ነው። ዋና ትልቁ ጉዳይ ነው በቃ። ስለዚህ ምንም አይነት ማስረጃ ሊያገኙ አይችሉም። ደግሞም ትክክለኛውን አካሄድ እየሄድን እስከሆነ ድረስ በዚህ በጣም ደስተኛ ነኝ። በቃ በጣም ነው በዚህ ምኮራው። ቤተ ክርስቲያን ያስተማረችኝ ሰውን አስተምሮ ንስሐ አስገብቶ ማስቆረብ ነው። በጣም ነው የሚገርማቸው እነዚህ በተለይ ከድሬዳዋ ነው ከሐረር መጡ ያልኳችሁ ቃልቻዎች መጥተው ተጠመቁልኝ ያልኳችሁ አለ በሚኒባስ ተጭነው መጥተው እና ገረማቸው። እውነት ግን በእውነት መምህር ተስፋዬ ያሉኝ ግልጽ ናቸው። ታውቃላችሁ ድሬዳዋና ሐረር ያሉ ሰዎች በጣም ኦፕን ናቸው። እውነት ግን መምህር ተስፋዬ ያሉኝ አሁን ይሄ ትምህርት ውስጥ ያሉት እናንተ ጋር ያሉት ሰዎች ይቃወሙሃል አሉኝ። እሺ ታዲያ እንመለስ ወደ ነበርንበት፣ እኛ ልክ አይደለም ብለን ስጋ ወደሙ መቀበላችን ሁሉ ነገር ትተን እንመለስ አሉኝ። አይገርም እንደማይመለሱ አውቃለሁ፣ ግን አይገርማችሁ ምን ይሻላል አልኳቸው። ይስቃሉ እነሱ። እንዴ መተን አምላካችሁን ኢየሱስ ክርስቶስን ከማምለክ ውጪ ምንድነው ውጤት ማየት የሚፈልጉት አሉ። የእኛን መመለስ ሐሰት ነው ካሉ እኛ ክርስቶስን በማመናችን እናንተ አላመናችሁትም፣ ውሸታችሁን ነው፣ እኛንን የምናውቅላችሁ ያስተማሯችሁ ትምህርት ስህተት ነው ካሉ ኢየሱስን ማመናችን እርግጠኛ አይደለንም ማለት ነው። እነሱ ናቸው እርግጠኞች አላመናችሁትም ብለው እያሉን ነው። ስለዚህ ወደ ነበራችሁበት አንካሴ ይዛችሁ ቅሉን ይዛችሁ ተሸክማችሁ ተፍሲሩን ወይም ደግሞ ሙስባሃውን ይዛችሁ ያንን ጥምጣም ጠምጥማችሁ እየሄዳችሁ ፍረዱ። በየመንገዱ በየቤቱ እያንኳኳችሁ አሁንም ዛር አንግሱ፣ ዛር አረጋጉ እያሉን ነው ማለት ነው አሉኝ። ኧረ ንገሩልኝ አልኳቸው። ቪዲዮን ሰርቼዋለሁ እኮ ግን አንዳንዴ በጣም ትንሽ ይከብደኛል። ያው ግልጽ ስለሆኑ እነሱ በጣም ነው የሚያሳዝኑት። ያ ጫት ሲቅሙበት የነበረውን ጥርሳቸው ወጥቶ ጸበል እየጠጡበት ስጋው ደግሞ እየተቀበሉበት እንደው ወደ እግዚአብሔር ተመልሰው እኛ ይሄንን ትምህርት በማስተማራችን እኛ መልሰን ደብተራ ከሆንን ስለ አጋንንት ብቻ ነው የምታስተምሩት የሚያስብለን ከሆነ ስለ መላእክት ብቻ ያስተማሩት እነሱ ምን አመጡ? በቃ ይሄ ብቻ ይመለስልን። እኛ አጋንንት ሰይጣን ብቻ ምን ከሆነ በአይምሯቸው ውስጥ የሚሰማቸው ድምፁ ስሙ ብቻ ከሆነ ከስሙ ባሻገር ግን የሰዎቹ ህይወት መለወጥ ካልታያቸው የሰዎቹ ህይወት ተለውጦ ለክርስቶስ በጎች እንዲሆኑ መስዋዕት እንዲሆኑ ለክርስቶስ ነገ ትልቅ በቃ የሆነ ምስክሮች እንደሆኑ ካልታያቸው እነሱ ስለ መላእክትና ስለ ቅዱሳን ብቻ አስተምረው ምን አመጡ ነው። በቃ ይሄ ነው። ለምን ሌላ ነገር አታስተምሩ? እንዴት ሌላ ነገር ያዳምጡ? ይሄኛው ሳይጋለጥ በጣም እኮ የሚገርም ነው። እኔ ሁልጊዜ ደጋግሜ እናገራለሁ። ማነህ ሲባል እገሌ ነኝ የሚለው እኮ ስሙ ተጠርቶ እገሌ እንደሆነ እንዲታወቅ ነው። አጋንንት እንደሆነ የታወቀ ነው። ሰይጣን እንደሆነ የታወቀ ነው። የትኛው አይነት አጋንንት እንዴ? መጽሐፈ ጦቢት እንኳን አስማንዲዮስ የሚባል መንፈስ ነው ብሎ ስሙ ሁሉ ጠርቷል እኮ። ገድላት ሁሉ ይናገራል እኮ የመናፍስትን ስም ጠርተው ቅዱሳን አባቶቻችን እንደሚያወጡ ይናገራል። ስሙን ሁሉ ይናገራል። አይነቱን ራሱ ይናገራሉ። አይነቱን እና ይሄ እያወቁ መደንቆር የአውቆ ቢተኛ ቢቀሰቅሱት አይሰማም ይባላል አይደለም? አውቆ የተኛል ቢቀሰቅሱት አይሰማም። ሊቃውንት ላይ ትልቅ ድንዛዜ አለ። ዳፍንት የሆነ ድንዛዜ ጸራሞ ደራሞ ያለው እንዲያውም አባቶቻችን ላይ ማለት ይቻላል። እኔ በጣም በድፍረት የምናገረው ይሄ ነው። ደግሞ እያወቁት ነው እኮ የሚስቱት። እያወቁ ነው የሚከራከሩን። ግዴላችሁም ወደ መስመር እንምጣና እውነቷን እንነጋገር። ወይ አብሾ ተዋርሳችኋል፣ ወይ ደግሞ ምንም አታውቁም፣ ወይ ደግሞ ሆን ብላችሁ ነው የምታደርቁን። ህዝቡ እንዲያው ነቅቷል። ግዴላችሁ ህዝቡ ነቅቶ እቤቱ እየቀጠቀጠ እየሰገደ እየሄደ እየቆረበ እየመጣ ነው። ህዝቡ ነቅቷል። ቀድሟችሁ ሄዷል።
የነጮችን ፊልም ማየት በለመድንበት አይምሯችን የአማርኛ ፊልም ስናይ ከድራማ በታች ሁሉ እንደሚሆንብን አይነት ነገር ነው የሆነው። አሁን የአባቶቻችን አሰራር ፊልሞችን ምናምን እናያለን አይደል? የነጮችን በጣም በተመስጦ ገርሙን አሰራሮቻቸው እንዴት አድርገው ፊልም እንደሚሰሩ እንዴት አድርገው እንደሚያቀናብሩት እናይና አማርኛ ፊልም ስናይ በየካፌው በየእንትኑ ቡና እየጠጡ ቁጭ ብለው ወሬ መደስኮር ሲሆንብን በቃ ማለት ተጣሉ ተፋቀሩና በሆነ ነገር ተዋወቁ ተጣሉ ታረቁ። ከዛ የሆነ ሙዚቃ ክሊፕ ይሰራል ስትተክዝ የሆነ ቦታ ሆና የፍቅር ጊዜያቸውን ስታስታውስ ነው። አንድ አይነት ፊልሞች ናቸው አማርኛ ፊልሞች። ልክ እንደዚህ ከፊት እንደምትገምቱት የህንድ ፊልም ልክ እንደዛው ትገምታላችሁ። አሁን እንዲህ ሊያደርገው ነው እንዲህ የማታውቁትን ፊልም የምትገምቱት አለ። አሁን የአባቶቻችን እንደዛ ነው። በቃ ይወርዳሉ። ይህንን ትምህርት በሰማችሁበት አይምሯችሁ የመናፍስትን ሚስጥር ሴራውን ባጋለጥንበት አይምሯችሁ አባቶች የሚናገሩትን ስትሰሙት ያናድዳችኋል። ወይኔ አባ ባይናገሩ ምን አለ ትላላችሁ። እንዲሁ ዝም ቢሉስ የሆነ አሁን ገብቶ እኔ ለምሳሌ ቃልቻ ምናምን ቤተሰብ ውስጥ ያደኩ ነኝ ትላላችሁ። አንዳንድ ጊዜ አባቴ እናቴ የሚያደርጉትን አውቃለሁ፣ ዛሬ ላይ ደግሞ ያለኝን ህይወት አውቃለሁ። ለምን እንደዚህ ይላሉ? እግዚአብሔርን አግኝቼዋለሁ፣ እየሰገድኩ ነው፣ ጠላቴን አውቄዋለሁ። እንዲያውም ስሙ በመጠቀሱ እኔ አሁን ጠቋር መንፈስ አለኝ አንዱ ጠባቂ መልአክ ነው የሚመስለኝ እስከ ቅርብ ጊዜ ድረስ አለ። ሰይጣን ብቻ ቢባል ኖሮ አይገባኝም ነበር አለ። ጠቋር ሰይጣን ነው ስትሉ ጠቋር ሰይጣን ነው? ኧረ አባቴ እኮ የኔ ጠባቂ የኔ ልጆቼ ጠባቂ እያለ ነበር የሚለው አለ። ስሙ በመጠቀሱ ጠባቂ መልአክ ነው ብሎ ይደመድም የነበረው ነገር ሰረዘ ማለት ነው። የሰው የዚህን ያክል የዋሆች አሉ እኮ ምንም የማያውቁ ለምን ታሰናክሏቸዋላችሁ ብለህ ንገር ብሎኛል። እና እንዲህ አይነት ነገሮች አሉ። ቤተሰቦቼ ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።